ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ አረፍተ ነገር ምስረታ አማርኛና እንግሊዝኛን እየላችሁ መጥቻለሁ። በአረፍተ ነገር መልክ አማርኛና እንግሊዝኛ ሁለቱም በአንድ ላይ የምንማር ይሆናል። ማለትም የአማርኛ እንግሊዝኛውን ማለት ነው። ቪዲዮውን ደግሞ እስከ መጨረሻው ተከታተሉት። ከዚህ በፊትም የሰራኋቸው ብዙ ቪዲዮዎች ስላሉ እየተመለሳችሁ እሱንም ማየት ትችላላችሁ። ወደፊት የምሰራው እንዲደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ። ከህፃን እስከ አዋቂ ሁሉንም እድሜ ሳይገድበው እያስተማር እንገኛለን። ዛሬ ቀጥታ ወደ ትምህርታችን እንግባ። እዚህ ጋር ተ ሰ ሚ ነ ት ተሰሚነት ይላል። በ ተ ግ ባ ር በተግባር ይ መ ጣ ል ይመጣል ይላል። ተሰሚነት በተግባር ይመጣል። ተ ቲኢ ሰ ኤስኢ ሚ ኤም አይ እዚህ ጋ ኤም አይ ነ ኤን ኢ ት ደግሞ ቲ ናት። ስለዚህ ይህ አጠቃላይ ተሰሚነት ይላል። እዚህ ጋር ደግሞ በቢኢ ተ ቲኢ ግ ጅናት ባ ቢኤ ር ደግሞ አር ናት። ስለዚህ በተግባር ይላል። ይ ዋይ ናት። መ ኤምኢ ጣ ቲኤ ል ደግሞ ኤል ማለት ነው። ይመጣል ይላል። ተሰሚነት በተግባር ይመጣል። ኦኬ እዚህ ጋር ደግሞ ጥ ረ ት ጥረት መ ሰ ላ ል መሰላል ነ ው ጥረት መሰላል ነው። ጥ ቲናት ረ አርኢ ት ደግሞ ቲናት ጥረት ይላል። መ ኤምኢ ሰ ኤስኢ ላ ኤልኤ ል ደግሞ ኤል ናት። ከዛ ምን ይላል? መሰላል ይላል። ነ ኤንኢ ው ደግሞ ደብልዩ ናት። ነው ይላል። ጥረት መሰላል ነው። ኦኬ ት ል ቅ ነ ት ምን ይላል? ትልቅነት በ ት ህ ት ና በትህትና ይ ለ ካ ል ይለካል ይላል። ትልቅነት በትህትና ይለካል። ኦኬ ት ቲ ናት። ል ኤል ናት። ቅ ኬ ናት። ሶስቶችም ሳድስ ስለሆኑ ነው አናባቢ የሌላቸው። ነ ኤንኢ ት ደግሞ ቲ ናት ማለት ነው። ትልቅነት ይላል። በቢኢ ት ቲ ናት። ህ ኤች ናት። ት ቲ ናት። አሁንም ና ኤንኤ ማለት ነው። በትህትና ይ ዋይ ናት። ለ ኤልኢ ካ ኬኤ ል ኤል ማለት ነው። ይለካል ይለናል። ይህ ደግሞ ትልቅነት በትህትና ይለካል። ኦኬ እዚህ ጋር ደግሞ ም ስ ጢ ር ምስጢር በ ል ብ በልብ ይ ከ በ
ራ ል ይከበራል ይላል። ምስጢር በልብ ይከበራል። ም ኤም ናት። ስ ኤስ ናት። ጢ ቲአይ ር ደግሞ አር ናት ማለት ነው። ምስጢር በቢኢ ል ኤል ናት። ብ ቢ ናት። በልብ ይ ዋይ ናት። ከ ኬኢ በቢኢ ራ አር ኤ ል ኤል ይከበራል ይላል። አጠቃላይ ምስጢር በልብ ይከበራል። ኦኬ እዚህ ጋር ደግሞ ማ ዳ መ ጥ ማዳመጥ ብ ል ህ ነ ት ብልህነት ነው ነው ማዳመጥ ብልህነት ነው ይላል። ማ ስንል ኤም ኤ ዳ ዲ ኤ መ ኤም ኢ ጥ ደግሞ ቲ ናት። ማዳመጥ ይላል። አጠቃላይ ብ ቢ ናት። ል ኤል ናት። ህ ኤች ናት። ነ ኤን ኢ ት ደግሞ ቲ ናት። ብልህነት ነ ኤን ኢ ው ደብሊው ነው ይላል። ማዳመጥ ብልህነት ነው። ኦኬ እዚህ ጋር ደግሞ ን ቀ ት ንቀት የ ድ ን ቁ ር ና የድንቁርና ውጤት ውጤት ነው ነው። ንቀት የድንቁርና ውጤት ነው ይላል። ን ኤን ናት። ቀ ኬኢ ት ደግሞ ቲ ናት። ንቀት የዋይ ኢ ድ ዲ ናት። ን ኤን ናት። ቁ ኬዩ ር አር ናት። ና ኤን ኤ ናት። የድንቁርና ይላል። ው ደብሊው ናት። ጤ ቲኢ ት ደግሞ ቲ ናት። ስለዚህ ውጤት ይላል። ነ ኤን ኢ ው ደብሊው ናት ነው ይላል። አጠቃላይ ንቀት የድንቁርና ውጤት ነው ይላል። ኦኬ ክ ብ ር ክብር ለ ራ ስ ለራስ ሲ ባ ል ሲባል ይ መ ጣ ል ይመጣል ይላል። ክብር ለራስ ሲባል ይመጣል። ክ ኬ ናት። ብ ቢ ናት። ር አር ናት። ክብር ለ ኤል ኢ ራ አር ኤ ስ ኤስ ናት። ለራስ ሲ ኤስ አይ ባ ቢ ኤ ል ደግሞ ኤል ናት። ሲባል ይ ዋይ ናት። መ ኤም ኢ ጣ ቲ ኤ ል ደግሞ ኤል ናት ማለት ነው። ስለዚህ ይመጣል ይላል። ክብር ለራስ ሲባል ይመጣል። ኦኬ እዚህ ጋር ደግሞ ሀ ሜ ት ሐሜት አ ጥ ፊ አጥፊ እ ሳ ት እሳት ነ ው ነው። ሐሜት አጥፊ እሳት ነው ይላል። ሀ ኤች ኤ ሜ ኤም ኢ ት ደግሞ ቲ ናት። ሐሜት አ ኤ ናት። ጥ ቲ ናት። ፊ ኤፍ አይ ናት። አጥፊ እ ኢ ናት። ሳ ኤስ ኤ
ት ደግሞ ቲ ናት። እሳት ነ ኤንኢ ው ደብልዩ ነው ይላል። ሐሜት አጥፊ እሳት ነው። ውድ ቤተሰቦቼ ለዛሬው እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍና ምርጥ የሆኑ ቪዲዮዎችን እየላችሁ እመጣለሁ። ቪዲዮ ደግሞ ሁሌም እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን ተጠቅመን እያስተማር እንገኛለን። እየገባችሁ አናግሩን። አመሰግናለሁ። መልካም ጊዜ